ሰላም ክቡር ሕዝበ እስራኤል እንደምሰነበታችሁ። ይትባረክ እግዚአብሔር አምላከ እስራኤል አምላክ ለኩሉ መንፈስ እግዚኦ ለኩሉ ዘሥጋ። እነሆ እስትንፋስ ያላቸው ሥጋም የለበሱ የፈጠረ የነፍስ ሁሉ አምላክ የሥጋ ሁሉ ጌታ የተባረከ የተመሰገነ ይሁን። እንግዲህ ክቡር ማኅበረ እስራኤል በዚህ የወሪት ክፍል ምንማረውና ምንረዳው ይህ ነው። ሰረቀ ወርህ ታላቁ የመጀመሪያው ወር ኔሳን ነው። የዓመቱ መጀመሪያ የወሮቹም መቁጠሪያ ይሁኗችሁ የሚለው እንደ ወሪቱ አቆጣጠር እነሆ ፋሲካን ለማግኘትና የእስራኤል ልጆች ከግብጽ የወጡበትን ለማስታወስ ከዚህውም እንዲሁ የኔሳን ዋዜማ መዝሙር ይደረጋል። ወጣይከሞ መድረ ገብጸ ወገበርከ ወራ በዕድሜሃ ወገበርከ ወራ በዕድሜሃ ብርሃን ሰሰቀቀ ለጻድቃነ ብርሃን ሰረቀ ለጻድቃነ በረሃሞ ለቅዱሳነ በረሃሞ ለቅዱሳነ ሰረቀ ብርሃነ ለራታነ ሰረቀ ብርሃነ ለራታነ ነፈወቀርነ በመርተ ለለተ ነፈሆ በመርተላተ እስመ ሥርዓቱ ለእስራኤል ውእቱ ወፍትሑ ለአምላከ ያዕቆብ። ሃሌሉያ። እነሆ በኔሳን ወር እግዚአብሔር ከዙፋን መቀመጫው ከክብር ማደሪያው ሆኖ የእስራኤልን ሰራዊት ከግብጽ አገር ሳሉ በመልካም ዓይኑ የተመለከተበትና መታሰቢያው ለደህንነት እንዳለው ሁሉ በመልካም ያሰበባቸው ቀንም ነው። ስለዚህ ይህ ወር በጣም የተቀደሰና የተከበረ ነው። ይሄውም በየዘመናቸው የእግዚአብሔር ባራቶች ብላችሁ የምታውጇቸው የሚለው በዚህ በኔሳን ወር ተቆጥሮ ነው። በዚህን ጊዜ በዚያን ጊዜ የሰራዊት አምላክ እግዚአብሔር የእስራኤልን ሕዝብ በጠነከረች እጅና በጠናች ክንድ ፈርዖንን እስከ ሰራዊቱ መትቶ እስራኤልን በታምር ያወጣበትም ቀንም ነው። እነሆ እግዚአብሔር ይህን ወር ለእስራኤል ሕዝብ ታላቅ የምህረት መታሰቢያ ይሆን ዘንድ በተቀደሰው ቃሉ ተናግሯል። እግዚአብሔር ከግብጽ አገር አውጥቶሃልና የእግዚአብሔርን ሕግ በአፍህ ይሆን ዘንድ በእጅህም እንደ ምልክት በዓይኖችህ መካከል እንደ መታሰቢያ ይሁንልህ ይላል አምላክ። አሁንም ሕዝበ እስራኤልን በያለበት ሰላም ያድርግልን በማለት እነሆ እስራኤል ሆይ እግዚአብሔር ይባርክህም ይበጅህም ፊቱን ወዳንተ ያብራ ያቅና ሰላሙንም ወዳንተ ያድርግ ሰላም